ኢየሱስ ክርስቶስ 40 ቀን ከሆነ የጾመው እኛ ለምንድነው 55 ቀን የምንጾመው? ይሄ ብዙዎቻችሁ ጥያቄ ነው። ይሄን ጥያቄ በመታነሱበት ሰዓት ታዲያ የተለያዩ ሰዎች የተለያዩ ምክንያቶችን ይነግሯቸዋል። ለምሳሌ ከምክንያቶቹ መካከል አንደኛው ቅዳሜና እሁድ ስለማይቆጠሩ ነው የሚል ምክንያት ይሰጣቸዋል። ነገር ግን አይደለም። ትክክለኛው ምንድነው እነግራችኋለሁ። እና የጌታችን የኢየሱስ ክርስቶስ ጾሙ 40 ቀን የጾመው ጾም ማለት ነው የሚጀምረው ዘንድሮ ማለት ነው 2018 የጌታ ጾም የሚጀምረው የካቲት 15 ነው። የካቲት 15 ይሄን በደንብ አድርጋችሁ ስሙኝ። አሁን ጾሙን ከ9 ጀምረን እንጾማለን። ነገር ግን ይሄ የምንጾመው የጌታ ጾም አይደለም። የጌታ ጾም የሚጀምረው ከየካቲት 15 ነው። የጌታ ጾም ከየካቲት 9 አይጀምርም። እንዴት እነግራችኋለሁ። ታዲያ የካቲት 15 ከሆነ የጌታ ጾም የሚጀምረው ለምንድነው ከየካቲት 9 ጀምረን የምንጾመው ሲባል የመጀመሪያው ሳምንት እንግዲህ ዘወረደ የሚል ስያሜ አላት። ዘወረደ ማለት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደበትን ከድንግል ማርያም የተወለደበትን ለማስታወስ ከዚህ አንፃር የተሰየመ ስያሜ ነው ስያሜው። እና ዘወረደ ብቻ አይደለም። ይህ ጾም ጾመ ሕርቃል ይባላል። የመጀመሪያው ሳምንት ለምሳሌ የ2018 ማለት ነው ከየካቲት 9 እስከ የካቲት 15 ቀን ያለው የመጀመሪያው ሳምንት ጾመ ሕርቃል ይባላል። ምንጊዜም አብይ ጾም ሲገባ የመጀመሪያው ሳምንት ጾመ ሕርቃል ነው እንጂ የጌታ ጾም አይደለም። በደንብ አድርጋችሁ ያዙልኝ። ሕርቃል ማን ነው? ሕርቃል ማን ነው ሲባል እንግዲህ የሮም ንጉስ ነው። ሕርቃል በ714 አካባቢ የነበረ ንጉስ ነው። ታዲያ ይህ ጾመ ሕርቃል መነሻው ምንድነው ስንል የፋርስ ሰዎች ግብጽ በነበሩበት ሰዓት ከግብጽ ተነስተው እንግዲህ ወደ ሀገራቸው ሲመለሱ ኢየሩሳሌምን ማርከው ማለት ነው ህዝቦቿን እንደዚሁም የቤተ መቅደስ ዕቃዎቿን ማርከው ወስደውባቸዋል። መስቀሉን ጨምሮ ማለት ነው። እና መስቀሉን ማርከው ወደ ሀገራቸው ከወሰዱ በኋላ ይህ የሮም ንጉስ ይሰማል። ሕርቃል የሚባለው ንጉስ ማለት ነው። በዚህ ጊዜ መስቀሉን ሊያስመልስ ያስባል። ታዲያ በዚያን ጊዜ ሐዋርያት እንደዚህ ብለው ሥርዓት ሰርተው ነበር። ሰው የገደለ ሰው እድሜ ልኩን ይጹም የሚል ሥርዓት ሰርተው ነበር ሐዋርያት ማለት ነው። እና ንጉሱ ይህንን ሲያስብ አይ እድሜ ልኬን እንዴት አርጌ እዚያ ከወረድኩ ያንን መስቀሉን ላስመልስ ስል ሰው መግደል አይቀርም፣ እንዴት አርጌ ነው ታዲያ ማረገው ሲል ህዝቡ ይሄንን ሐሳቡ ህዝቡ ሲሰሙ ማለት ነው አንተ ብቻ ውረድና መስቀላችንን ንዋየ ቅድሳታችንን አስመልስልን፣ እኛ ያንተን ጾም እኛ ተከፋፍለን